ሰላም ጤና ይስጥልን ቤተሰብ እንዴት ናችሁ? ዛሬ ያቀረብኩላችሁ ቃላትና ቁጥሮች አነባበባቸውና አገባባቸው እንዴት እንደምንጠቀም ለማስረዳት ነው። ለምሳሌ እዚህ ጋር ያቀረብኩላችሁ ማሽና ማሽህ የሚለው እሺ ነው። ሁለቱም እሺ ማለት ነው። ማሽ የሚለው የመጀመሪያው ታዛዥነት ነው። ሁለተኛው ማዘዝ። ለምሳሌ እንደዚህ ሊለን ይችላል። ስለዚህም ሀዛ ተርቲብ ካላስ አለውም ማሽህ ሊል ይችላል። ይሄ ምን ማለት ነው? ትዕዛዝ ነው። ዛሬ ይህንን መጨረስ አለብህ ግዴታ እያለ ነው። ያኛው ሲቀበል ምን ይላል ታዛዡ? ማሽ ባሻ ማፊ ሙሽኪል ማሽ ካላስ ማሽ። ይሄ ምን ማለት ነው? መጨረሻ ላይ የምንሰማቸው ሁለቱ እሺ ማሽ ማሽ የሚሉት ቃላቶች እሺ ማለት ናቸው ማለት ነው። አንደኛው ማሽ ማዘዝ ነው፣ አንደኛው መታዘዝ ነው ማለት ነው። ማሽ ሲረዝም እና ማሽ ሲሆን ማለት ነው። ሌላው ደግሞ ከስር የጻፍኩላችሁ ይሄ ስለ ቁጥሮች ነው። ቁጥሮች ላይ በአረበኛ ከቀኝ ወደ ግራ ስለሚያነቡ ስለሚጽፉ እነሱ የሚያነቡት ልክ እንደዛ ማለት ነው። 12 ብለን እኛ የምናነበው እነሱ 2 10 እንደማለት ነው። ኢትናሸር ኢትኒን 2 ነው፣ 10 ነው። እኛ ደግሞ 12 ነው የምንለው፣ እነሱ 2 10 እንደማለት እንደዛ ነው የሚያነቡት። ኢትናሸር ነው የሚሉት ማለት ነው። በቀጣይም ሌሎችንም አቅርብላችሁ ይሆናል። ቻናሉን ላይክ፣ ሰብስክራይብ በማድረግ በቅንነት ተባበሩን። ይመቻችሁ።